ዛሬ የምናወራው ስለ ስኬት ሳይሆን ስኬትን ስለሚቀድምበት ውድቀት ነው። ምናልባት ዛሬ ይህም ቪዲዮ እያየ ያለኸው ያቀድከው ሳይሳካ ቀርቶ የጀመርከው ቢዝነስ ፈርሶ ወይም በሕይወት ተስፋ በሚያስቆርጥ ሁኔታ ውስጥ ሆና ሊሆን ይችላል። ጥያቄው ትወድቃለህ ወይ ሳይሆን ስትወድቅ ምን ታደርጋለህ የሚለው ነው። ሰላም የዚህ ቻናል ቤተሰቦች፣ እንኳን ወደ ንቁ ቻናል በሰላም መጣችሁ። እኔ ንቁ ነኝ። ለቻናሉ አዲስ ከሆናችሁ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ታዋቂው ዊንስተን ቸርችል እንዲህ ይላል፣ ስኬት ማለት ከውድቀት ወደ ውድቀት እየሄዱ ስሜትን አለማጣት ነው። ዛሬ ከወደቃችሁበት ጉድጓድ ወጥታችሁ ወደ ስኬት ማማ የምትወጡበትን ወሳኝ ነጥቦች እናያለን። አንደኛ፣ ውድቀትን እንደ ትምህርት ተቀበለው። ብዙዎቻችን ስንወድቅ ራሳችንን እንወቅሳለን። ነገር ግን ውድቀት ማለት አንተ ደካማ ነህ ማለት ሳይሆን የተጠቀምክበት መንገድ አልሰራም ማለት ነው። ቶማስ ኤዲሰን አምፖልን ለመስራት 1000 ጊዜ ሲወድቅ እንዲህ ብሏል፣ እኔ አልወደኩም፣ የማይሰሩ 1000 መንገዶችን አገኘሁ ነበር ያለው። እንደ ኤዲሰን ሁሉ ውድቀትን እንደ ዳታ ወይም እንደ ግብዓት ተመልከተው። ለምን አልተሳካም? ምን ጎደለኝ? እነዚህ ጥያቄዎች ለቀጣዩ ድል መሠረት ናቸው። ሁለተኛ፣ ስሜትን አስተናግድ፣ ግን እዛው አትቅር። ማዘን፣ መከፋት ወይም ማልቀስ ስህተት አይደለም። ሰው ነህና ይሰማሃል። ችግሩ ያለው እዚያው ሐዘን ውስጥ መቆየት ላይ ነው። ሌስ ብራውን እንዲህ ይላል፣ ብትወድቅ እንኳን በጀርባህ ለመውደቅ ሞክር፣ ምክንያቱም ወደ ላይ ማየት ከቻልክ መነሳት ትችላለህ። ለሐዘንህ የተወሰነ ጊዜ ስጠው፣ ለምሳሌ 3 ቀን። ከዚያ በኋላ ግን አቧራን አራግፈ መነሳት ግድ ይልሃል። ትላንት ላይ ተቀምጠ ነገም መገንባት አይቻልም። ሶስተኛ፣ ታሪክህን ቀይር። ስቶሪ ሪፍሬሚንግ። ለራስህ የምትነግረው ታሪክ ትልቅ ቦታ አለው። እኔ አይሳካልኝም ከማለት ይልቅ ይህ ፈተና ለታላቅ ስኬት እያዘጋጀኝ ነው በል። ለምሳሌ ጄኬ ሮሊንግ ሄሪ ፖተርን ከመጻፏ በፊት ስራ አጥ፣ ትዳሯ የፈረሰና ተስፋ የቆረጠች ነበረች። እሷ ግን ያንን ውድቀት መሠረት ሶሊድ ፋውንዴሽን አድርጋ ተጠቀመችበት። ዛሬ በዓለም ላይ ስኬታማ ጸሐፊ ሆናለች። ውድቀትህ የቪዲዮ መጨረሻ ሳይሆን መሃል ላይ ያለህ ትግል እንደሆነ እወቅ። አራተኛ፣ በትንንሽ እርምጃዎች ጀምር። ዘ ፓወር ኦፍ ማይክሮ ዊንስ። ከታላቅ ውድቀት በኋላ ትልቅ ነገር ለመስራት ማሰብ ሊያስፈራ ይችላል። ሚስጥሩ ግን በትንንሽ ድሎች መጀመር ነው። ማርቲን ሉተር ኪንግ እንዲህ ብሏል፣ መብረር ካልቻልክ ሩጥ፣ መሮጥ ካልቻልክ ተራመድ፣ መራመድ ካልቻልክ ተንቀሳቀስ። ብቻ ምንም ይሁን ምን ወደፊት መጓዝህን አታቁም። ዛሬ ማድረግ የምትችላትን አንዲት ትንሽ ሥራ ለይ። መጽሐፍ ማንበብ፣ ስፖርት መስራት ወይም ሥራ መፈለግ። እነዚህ ትንንሽ ድሎች በራስ መተማመንን ዳግመኛ ይገነባሉ። ወዳጆቼ፣ የአልማዝ ውበት የሚመጣው በከፍተኛ ጫናና ሙቀት ውስጥ ሲያልፍ ነው። አንተም ዛሬ ያለህበትን ፈተና ነገ ለምትሆነው ታላቅ ሰው ማገዶ ነው። ውድቀት ማለት ያቆምክለት ብቻ ነው። እስካላቆምክ ድረስ ገና በሂደት ላይ ነህ። ይህ ቪዲዮ ብርታት ከሆናችሁ ላይክ አድርጉት። እናንተ ከውድቀት የተነሳችሁበትን ታሪክ ኮሜንት ላይ አጋሩን፣ ለሌሎች መነሳሳት ይሆናልና። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉት። አትርሱ፣ የወደቃችሁት እንድትቀሩ ሳይሆን በበለጠ ጥንካሬ እንድትነሱ ነው። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ